بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد بالله ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እነሆ ዛሬ ውድና የተከበራችሁ እህት ወንድሞቼ በመጽሐፍ ቅዱስ ዮሐንስ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም የሚለውን የምንማማር ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአን ውስጥ ምን ይለናል? በሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል የመርየም ልጅ አልመሲሕ ከበፊቱ መልእክተኞች በእርግጥ ያለፉ የሆኑ መልእክተኛ እንጂ ሌላ አይደለም ይለናል ማለት ነው። ክርስቲያን ወገኖቻችን ብዙውን ጊዜ ይህንን ጥቅስ በዮሐንስ 14 ቁጥር 6 ላይ ያለውን ለኢየሱስ አምላክነት ወይም መለኮት እንዳለው ማረጋገጫ እንዳለው ይጠቅሳሉ ማለት ነው። ነገር ግን በጥቅሱ ዙሪያ ጠለቅ ብለን ስናጠና ሌላ ትርጉም ይሰጠናል። ለምሳሌ በነጥብ እስቲ እንይ ማለት ነው። አንደኛ ኢየሱስ እንደ እግዚአብሔር መልእክተኛ እንጂ እግዚአብሔር ራሱ አይደለም። ምክንያቱም ዮሐንስ 14 ቁጥር 6 ላይ ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም። ኢየሱስ በእኔ ካልሆነ በቀር ወደ አብ የሚመጣ የለም ብሏል። ይህ ማለት አምላክ ነው ማለት ሳይሆን ወደ እግዚአብሔር የሚወስደው መንገድ ነው ማለት ነው። ከኢየሱስ በፊት የነበሩ ብዙ ነቢያትም ሰዎች እግዚአብሔርን የሚያውቁበትና የሚከተሉበት መንገድ ነበሩ። ለምሳሌ ሙሴ ለእስራኤላውያን ወደ አምላክ ትእዛዝ መርቷቸዋል። ሁለተኛ ነጥብ ኮንቴክስት ኦፍ ዘ ሜሴጅ ስናይ ይሄ የሚያስተላልፈው ወይም የሚተላለፈው አውዱ ዮሐንስ ምዕራፍ 17 ቁጥር 3 ላይ ሚናውን ግልጽ አድርጓል ማለት ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት ብሎ ግልጽ ያደርግልናል ማለት ነው። እዚህ ላይ ኢየሱስ ራሱን ከእግዚአብሔር በመለየት አብን ብቸኛው እውነተኛ አምላክ መሆኑን ፍንትውና ግልጽ አድርጎልናል ማለት ነው። ሶስተኛ ነጥብ ኢየሱስ በአብ ላይ ያለው ጥገኝነት እንዲሁም ደግሞ በሱ እንደሚደገፍ በዮሐንስ ምዕራፍ 5 ቁጥር 30 ላይ ኢየሱስ እንዲህ ይለናል፣ በራሴ ምንም ማድረግ አልችልም፣ የምፈርደው እንደሰማው ብቻ ነው፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና ይላል። ኢየሱስ አምላክ ቢሆን ኖሮ ከማንም ፍቃድ ወይም መመሪያ ትእዛዝ አያስፈልገውም ነበር። ስለዚህ ማጠቃለያ በዮሐንስ ምዕራፍ 14 ቁጥር 6 ላይ ያለው ጥቅስ ኢየሱስ መለኮት ነኝ ባይ ሳይሆን ሰዎችን ወደ እግዚአብሔር የሚያመራ ነቢይ ከመሆኑ ጋር ይዛመዳል። የእርሱ አባባል